እንደምን አላችሁ የተወደዳችሁ ተመልካቾቻችን? የምትከታተሉት በአደባባይ ሚዲያ ተዘጋጅቶ የሚቀርብላችሁ ቤተ ጥበብ የተሰኘው ዝግጅታችን ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለዛሬ አንድ እንግዳ ይዘንላችሁ ቀርበናል። ይህ እንግዳችን ጥዑም በሆኑ ዝማሬዎቹ የምታውቁት እንደሁም ለአንባቢያን መጽሐፍትን ያደረሰ በተጨማሪም ሰዓሊ ነው። እዩና ሰዎች ድንጋዩ ተፈነጋግሯል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። የዛሬ እንግዳችን ዘማሪ ከመዘምራን ይልማ ኃይሉ ነው። እንኳን ደህና መጣህ፣ እንኳን አደረሰህ ለማለት እወዳለሁ። በመጀመሪያ እንኳን አብሮ አደረሰን፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም። እስቲ በመጀመሪያ አንድ ጥያቄ ልጠይቅ። የስዕል ፍቅር እንዴት እና በምን ሁኔታ ስዕልን ወደ ስዕል አዘነበልክ? እንዴት ፍቅሩ አደረብህ? እስቲ አጫውተኝ ይሄንን። እኔ ቤተክርስቲያን ብዙ ነገር የኔ ፋውንዴሽን ትልቁ ነገር ቤተክርስቲያን ላይ ነው እና ደብረጽጌ ቅዱስ ዑራኤል ቤተክርስቲያን ያሉ ስዕሎች በጣም የሚመስጡ ናቸው እና ቅዳሴ እንደው አትታዘቡኝና በአብዛኛውን ቅዳሴ በልጅነቴ ያው ብዙም ልጅ ስለሆነ አንደርስታንዲንግ የለኝም፣ ግን አንገቴ በአብዛኛው ያመኝ ነበር። ቀና ብዬ ስዕሎች በጣም ብዙ ጊዜ ብዙ ሰዓት ነበር የማያቸው እና ሰዓሊዎቹ መዝሙረ ዳዊት የሚባሉ ትዝ ይለኛል። ሌላውን ሰዓሊ አላስታውስም፣ ግን የሚያስገርም የቀለም ሀብት ነበራቸው እና ያንን ሳይ ነው ያደጉት እና ቤት በመጣበት ጊዜ ስዕል መስራት ይቻላል የሚባለው ነገር በህሊናዬ ውስጥ ሲመጣ አዘውትሬ ቀለም ወድ ነበር እና ቤት ውስጥ ሰራ ነበር። እናቴ በጣም ታበረታታኝ ነበር። እንደውም ስዕሎቼን ልክ እንደሳልኩ ወዲያውኑ ትሰበስብ ነበር እና እንደሷ ቢሆን ኖሮ በ3 ዓመት የሳልኩት ስዕል ይኖር ነበር እና በጣም ከፍተኛውን አስተዋጽኦ ያደረገች ደግሞ እናቴ ነች። ታበረታታኝ ነበር። በእውነት በጣም የሚገርምም ደስ የሚልም ነገር ነው። ምክንያቱም ቤተሰቦች የልጆቻቸውን ዝንባሌ አይተው ያንን ደግሞ ሲደግፉ ሲያበረታቱ ማየት በጣም ደስ የሚያሰኝ ነው። ምናልባትም ያ ትልቅ አስተዋጽኦ አድርጎልሃል ብዬ አስባለሁ። በእኔ በኩል ለዛሬው እዚህ ለደረስክበት ለሌሎች አገልግሎት ጭምር። እስቲ ደግሞ አንድ ነገር ለማንሳት እዚህ ጋር ወደድኩኝ። ስዕል ላንተ ምንድን ነው? እስቲ እንደው ትንሽ ሰፋ ያለ ጥያቄ ቢሆንም በጠቅላላው እስቲ ስዕል ላንተ ምንድን ነው? እስቲ ይሄንን አብራራልኝ። ስዕል ለእኔ ቋንቋ ነው። ለምሳሌ ማንም ሰው በቋንቋ ነገሮችን እንደሚናገረው እኔ ደግሞ በስዕል ልክ እንደ ቋንቋ ተጠቅሜ ስዕልን እናገርበታለሁ። እንደገና እኔ ከስዕል ውጭ መኖራችን ልክ እንደ ህይወት ማድረግ እቆጥረዋለሁ እና በቀን ውስጥ የተወሰነ ስዕል ካሳል ትንሽ ያስቸግረኛል። የሚያስገርመው በህይወቴ ውስጥ ስዕል ለመሳል የከፈልኩት ዋጋ በጣም ብዙ ነው። እንደው ወደ ሌላ ሰው ኢንቨስትመንት ውስጥ ቢከተው ኖሮ
በጣም ሀብታም የሚሆንበት ነበር እና እኔ ያው ኢንስፓየር ስለሚያደርገኝ ለራሴ ለመንፈስ እርካታ ነው የሚሰራው እና ለእኔ ስዕል ነው በጣም ጥሩ የሆነ የቋንቋ መግለጫዬ ወይም ብዙ ጊዜ ህሊናዬን በደንብ አድርጎ የሚያፍታታ ነው። በአብዛኛው የምፈላሰፍበት ብዙ ነገሮችን የማይበት ነውና እንግዲህ ነው ያለኝ። እስቲ በዚሁ ወደ አንድ ጥያቄ ለማምራት አሰብኩ። የቤተ ክርስቲያንን ስዕላት የተሰሩበትን መንገድ ቋንቋቸው ምንድን ነው? እስቲ ስለ ቤተ ክርስቲያን ስዕላት እስቲ የተወሰነ ነገር በለን። እንግዲህ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በስነ ጥበብ የከበረች ነች። እንደው ስለ ሰዓሊያኑ ለመናገር እኔ ደረጃ አይደለም። ምክንያቱም በሁለት ታላላቅ ነገሮች አሏቸው። አንደኛ የሚሰሩት በጸሎት ነው። ሁለተኛ ደግሞ የሚሰሩት በጥበብ ነው። ሁለቱም የሚደነቅ ነው እና የኢትዮጵያ ሰዓሊዎች በሳይንሱም የተራቀቁ ናቸው፣ በሃይማኖትም የተራቀቁ ናቸው። ሁለቱንም የያዙ ናቸው። ይህን ለማብራራት በሳይንሱ ስንሄድ ለምሳሌ ቀለማትን ራሳቸው ናቸው የሚፈጥሩት። ቀለማት ራስ መፍጠር ማለት አንድ እንግዲህ ሳይንስ ነው ማለት ነው። ቀለማትን መፍጠር መቻላቸው እና የማያቸው ለምሳሌ አሁን ድሮ የማያቸው ስዕሎች በሞደርን የፋብሪካ ውስጥ ከተሰሩት የስዕል ቀለሞች ከነሱ ምንም ልዩነት የላቸው እና ይህ አይነቱ ጥበብ እንዲመረመር እና ኢትዮጵያ ቀለም የማምረት የተለየ ቀለም የማምረት ባህል ነበራት የሚለው መመርመር ያለበት። ሁለተኛ ቀለሞቹ እስከዚህ ዘመን ድረስ ተሻግረው እና አውሮፓውያን እንደሚያደርጉት ህንፃውን ለስዕል ተደርጎ አልተሰራም። አብያተ ክርስቲያናቱ የተሰሩ አሉ፣ በጣም በዚህም የተራቀቁ ናቸው። ግን ለምሳሌ ነፋስ፣ ፀሐይ የሚነካቸው ስዕሎች አሉ። ግን ወይም ሲደበዝዙ አይታይም እና ይህም ሊመረመር የሚገባው ጉዳይ ነው እና በጣም ብዙ ነገር ነው በዚህ በኢትዮጵያ ስዕል ላይ ያየሁት። ግን ለምሳሌ አሁን በሞደርን አይተን ስዕሎቹን እንደው እነዚህ ኤሌመንት ኦፍ አርት እና ፕሪንሲፕል ኦፍ አርት እና የሚባሉትን ነገሮች ይዘን እነሱን በምንመረምርበት ጊዜ በጣም ብዙ ለምሳሌ ላይን፣ ቀለም እነዚህ ሪች በጣም የሚያስገርም ነው እና የድሮ አባቶቻችን በዘመናቸው የነበረውን ጥበብ በደንብ አድርገው በጥበቡን በደንብ ተጠቅመውበት እና አንዳንዶቹ በተለይ ዲዛይን የሚባሉ ደብረ ብርሃን ስላሴ የተሰራበት ሲሊንግ የተሰራበት ጥበብ በእውነት በጣም ያስገርማል እና ይህ ያለ አሁን ሞደርኖች ወይም በዚህ በዘመን ግን የኢትዮጵያን ባህላዊ ስዕል ቤተክርስቲያን ስዕል የሚሰሩ ሰዎች አንዳንድ ነገሮችን ከሞደርኑ ዓለም ቢወስዱ መልካም ነው እላለሁ። ለምሳሌ የኢትዮጵያን ትራዲሽናል አርት ፔይንቲንጎች ኮንሴፕቹዋል ኮንቪንሲንግ ናቸው ማለት በዓላማ ደረጃ ወይም በዚህ በደንብ የሰውን ህሊና በደንብ የሚያሳምኑ ናቸው። ነገር ግን ኦፕቲካሊ ኮንቪንሲንግ ይሄ ማለት የፐርስፔክቲቭ ዲዛይን እነዚህ ነገሮች በድሮ መንገድ ብቻ መሄድ ያለብን አይመስለኝም። አሁን አንዳንድ ማሻሻል
ምክንያቱም ጥበብ የቤተ አባቶቻችን የሚሉት ጥበብን እንደ ጊዜያችን ሃይማኖትን ደግሞ እንደ አባቶቻችን ስለሚሉ አንዳንድ ነገሮች ላይ ትንሽ ማሻሻል ይህ ነገር ይህንን በምልበት ጊዜ እንደው በጣም በስልትና የምናገረው ያው ሙያዬ ስለሆነ አንዳንድ ነገሮች በእቺ ነገር ተስተካከለ ነገር ስጥልኝ ተመልካቾቻችን ይሄ የምትከታተሉት በአደባባይ ሚዲያ ተዘጋጅቶ የሚቀርብላችሁ በተጥበብ የተሰኘው ዝግጅታችን ነው። ካፍታ ቆይታ በኋላ እንመለሳለን። አደባባይ ሚዲያ ለወገንተኝነት ጀርባውን የሰጠ ጊዜያዊ ጥቅምን አምቢኝ ብለው የዘመመን ሊያቀና እውነትና እውቀትን አስከትሎ ኢኮኖሚያዊና መንፈሳዊ መረጃዎችን እንካችሁ ይላል። ትኩስ ዜናዎች፣ ዘጋቢ ፊልሞች፣ ጥልቅ ትንታኔዎች በአደባባይ ሚዲያ ይቀርባሉ። ራዕያችን ጊዜውን ያማከለና ዘመኑን የዋጀ በእውነት የነጠሩ መረጃዎችን በእውቀት ደግፎ ለሀገራችን ብሎም ለዓለም ሕዝብ ማዳረስ ነው። አድሬሳችን አደባባይ ኢንፎ ሚዲያ @gmail.com፣ ዌብሳይታችን www.adebabai.com። ያግኙን፣ ይርዱን። የሁላችንም ስለሆነች ኢትዮጵያ በአደባባይ እንዘግባለን። አደባባይ ሚዲያ። ተመልሰን ተገናኝተናል ተመልካቾቻችን። ይህ የምትከታተሉት በአደባባይ ሚዲያ ተዘጋጅቶ የሚቀርብላችሁ ቤተ ጥበብ የተሰኘው ዝግጅታችን ነው። ዛሬ ልዩ የአውደ ዓመት ዝግጅታችንን እየተከታተላችሁ ትገኛላችሁ። የዛሬ እንግዳችን ሊቀ መዘምራን ይልማ ኃይሉ ነው። በስዕል ስራዎቹ ዙሪያ እየተነጋገርን ነው። ጭውታችን ይቀጥላል። እስቲ ተመልሰን ተገናኝተናል። ወደ ቀጣዩ ጥያቄ ልለፍ። ቅድም በሰፊው አብራርተህልናል ስለ ቤተክርስቲያን ስዕላት። እንደው አንድ ነገር ማንሳት ፈለግኩኝ። ሁሌ የማስበው ጥያቄ ነው፣ ሁሌ የሚመላለስብኝ ነው። ብዙዎች ዘንድ ይሄ ሀሳብ ይኖራል ብዬ አስባለሁኝና የስዕል መረዳታቸው ቀደምት አባቶቻችን እንዴት ያለ ነበረ? በምን መልኩ ነበረ ስዕልን የሚረዱት? ምን ያሰቡ ነበረ ይሆን የሚሰሩት ብዬ ብዙ ጊዜ ራሴን ጠይቃለሁና ምናልባት የብዙዎችም ጥያቄ ይሆናል ብዬ አስባለሁና በዚህ በኩል በአንተ እይታ ምን ይመስልሃል? እስቲ ይህንን በተወሰነ መልኩ ብታብራራለን። እንግዲህ ስነ ጥበብ ዘርፉ ብዙ ነው። ሌላው ቀርቶ ህንፃ ራሱ ዋናው ዲዛይኑና አሰራሩ ኪነ ህንፃ ይባላል፣ አርት ነው። ይሄንን ደግሞ በትክክል አባቶቻችን የሰሩት በእነ ቅዱስ ላሊበላ በዛ ዘመን የነበሩ ጠቢባን አንድ የሰውን አስተሳሰብ ራሱ ለውጠዋል፣ ገልብጠውታል። እኔ በጣም የሚያስገርመኝ አንድ ነገር አለ። ለምሳሌ ማቴሪያሊስቶች ምንድነው መጀመሪያ ማቴሪያል ይቀድማል ማለት አንድን ነገር አይተን ነው የምንሰራው፣ ማቴሪያል ይቀድማል ይላል አይዲያሊስቶች ነው የሚሏቸው። አይዲያሊስቶች የሚለውን ሃይማኖተኞች እኔ በህሊናዬ አይዲያሊስት ሊባሉ አይችሉም፣ ምክንያቱም በተጨበጠ ነገር ላይ ስለሚያምኑ እና ግን እግዚአብሔር መጀመሪያ በሐሳቡ ዓለምን ፈጥሮ ጨርሷል። ዓለም ከመፈጠሩ በፊት በእግዚአብሔር ህሊና ውስጥ ፍጥረታት ተፈጥሯል። ይሄን እንደ አይዲያ ወስደው አባቶቻችን አሁን ለምሳሌ የቅዱስ ቤተ ጊዮርጊስን በሚሰሩበት ጊዜ ከላይ ድንጋይ ነው። አባቶቻችን በድንጋዩን ልክ እንደዚህ አይተው ወደ ታች ቤተ ጊዮርጊስን በድሮይንግ ጨርሰው፣ ይህ የትም ቦታ አልታየም። ድንጋዩ ወደ ታች እየቆፈሩ ያንን ቅርጸው አመጡ። ስለዚህ ካልታየ ነገር ላይ
ምን የሚመስል በጣም የሚያስገርም ህንፃ ሰሩ ማለት ነው። ይሄ አስገራሚ ነው። ደግሞ የሚያስገርመው ለምሳሌ ህንፃ መስራት 4 ማዕዘን ነገር መስራት ብዙም አያስጨንቅም። ይሄ የመስቀል ቅርጽ ነው። የመስቀሉ ቅርጽ ወደታች የመስኮት ዲዛይኖች አሉ። በዚህኛው በኩልና በዚህኛው በኩል ያሉ ዲዛይኖች አሉ። እነዚህ ዲዛይኖች በሴንቲሜትር እንኳን አይለያዩ። ያን ጊዜ እንግዲህ ሁሉ ጊዜ እንደዚህ አይነት ነገር ለመስራት በሚፈለግበት ጊዜ በካስቲንግ ካስት ተደርጎ አንድ ነገር ለምሳሌ የሆነ ኔጌቲቭ ነገር አለ፣ ከዛ ላይ ካስት አድርገሽ ሁለቱም ዲዛይን እኩል ይሆናል። ይሄ ግን አይደለም፣ ቀርጸውት ነው። ሲቀርጹት በዚህኛው በኩል ያለው ሀረግና በዚህኛው በኩል ያለው ሀረግ መስኮቶቹ ሲሜትሪ የሚባለው ነገር በትክክል ተጠቅመው እንዴት ሰሩት ነው። ለምሳሌ ፊታችንን በምናይበት ጊዜ እንደዚህ መስማት ስናሰበ እዚህ ጋር ያለውና እዚህ ጋር ያለው ይደገማል፣ እዚህ ያለው ይደገማል። ይሄ የእግዚአብሔር ጥበብ። አባቶቻችን ይህን ጥበብ ተጠቅመው በአብያተ ክርስቲያናት ላይ ሲሜትሪ ይሰሩታል። ምንድነው ሲሜትሪ? ዋናው ፕሪንሲፕሉ በዚህኛው በኩል ያለው ከዚህኛው ጋር እኩል ይደገማል ማለት ነው። ይሄ የሲሜትሪ ፕሪንሲፕል ነው። ወይም ደግሞ ለምሳሌ ተካፋች በሮች አሉ። ተካፋች በር በዚህ በኩል ያለውና በዚህ በኩል ያለው እኩል በሚሆንበት ጊዜ ሲሜትሪ ነው ማለት ነው። እና ይሄ እግዚአብሔራዊ ኮር ነው። ለምሳሌ በዚህ በኩል ያለውን የፊታችንን ገጽ፣ አይናችንን፣ አፍንጫችንን ምን ሁሉ በዚህ በኩል ይደግሙ። አለበለዚያ ግን የሰው ልጅ ፊት የተጣመመ ነገር ነው። አሁን ይሄንን ነገር ኪነ ህንፃው ላይ ተጠቅመዋል። ሲጠቀሙ ሲሜትሪው በዚህ በኩል ያለው እዚህ በኩል ካለው ጋር እንዲመሳሰል አድርጎ በጣም ረቂቅ ነገር ነው፣ የሚያስገርም። ይህን ሲያደርጉ ደግሞ ለምሳሌ ህንፃ ቢገነባ ያን መስራት ይቻላል። ይሄ ግን እየተፈለፈለ ነው ለነዚህ እና እንዲህ አይነት በጣም የሚያስገርሙ ነገሮች አሉና በየአብያተ ክርስቲያናት በሚሄድበት ጊዜ እንዴት ሰሩት እና ምን አይነት ጥበብ ነው እዚህ ውስጥ ያለው ብዬ ነው የምመራመረውና ብዙ ነገሮች መዘግባለሁና አስቤ ያስገርመኛል። እና ኪነ ህንፃውን ነው የነገርኩሽ። በፔንቲንግ በኩል ለምሳሌ እንደነ ደብረ ብርሃን ስላሴ ያለውን ብታይ ሲሊንጉን በምን ሁኔታ አሰቡ፣ በጣም ይገርማል። ለምሳሌ እንደሌላው ለአውሮፓውያን ትልልቅ ፔንቲንጎችን ምናምን እንደዚህ አሰሩ እና እንግዲህ እነ ሊዮናርዶ ዳቪንቺ እነ ማይክል አንጀሎ ሰማዩን ሲሊንግ ላይ ሰርተው በቃ ሰማዩ ተከፍቶ እንዲታይ መላእክትን እንደዚህ ቅዱሳንን አድርገው በጣም ቪዥዋላይዝ አድርገው ነው የሰሩት። በጣም ይደነቃል። የኛ አባቶች ግን ሰማዩን ሲሊንጉን ሊያሳዩ ሲፈልጉ በሰማይ ውስጥ ያሉት እነማን ናቸው? መላእክት ናቸው። ስለዚህ መላእክቱን በተለየ ዲዛይን አድርገው ሰማዩን ሰሩ። አሁን ማንኛውም ሰው ቀና ሲል መላእክትን ያያቸዋል እና ራሱ ከሀሳቡ ጀምሮ ሰማይን ለማሳየት መላእክቱን በዲዛይን አድርጎ ማሳየት፣ እልፍ አእላፋት እንደሆኑ ደግሞ በጣም ብዙ መላእክት እንደሆኑ ማሳየት ያስገርም እና አዲስ ሀሳብ ራሱ ፈጠራው ዓለም ውስጥ የለም እንዲህ አይነት እና ኦሪጂናሊቲው በጣም ይገርማል። እና አባቶቻችን እንደዚህ አይነት ሀሳብ አላቸው። ሁለተኛ ዲዛይኖቹ ለምሳሌ ሀረጎችን በሚሰሩበት ጊዜ ሀረግ ሪዝን አለ። የኢትዮጵያ ቤተክርስቲያን ሂሊንግ አርቶች አሉ፣ ወይም ደግሞ የሚፈውሱ አርቶች አሉ። በጣም ረቂቅ ነው እና ይሄንን ገና አጥንተንም አልጨረስንም። ለማጥናት ብዙ ዝንባሌ ያለው ሰው የለም እንጂ የኢትዮጵያ ስዕሎችን በደንብ ማጥናት ይቻላል። ትልልቆቹን ፔንቲንጎች አይደለም፣ ዳዊት ላይ የተሳሉት ስዕሎች ራሳቸው እንደው አውለው ያሳድራሉ፣ ይመረምሩ።
እና ይሄ ነው እግዚአብሔር ይስጥልኝ። በእውነት በጣም ሰፋ ባለ መልኩ ኪነ ህንፃውንም ጨምረህ በደንብ አድርገህ ነው ብዙ ነገሮችን ያሳየኸን። ሌላው ሊነሳ የሚገባው ጥያቄ ብዬ ማስበው እንደው አያያዛቸውስ እንዴት ያለ ነበረ? ያን ያህል ዘመን ተሻግረው እዚህ ጋር የደረሱ ስዕላት አባቶቻችን በምን መንገድ ቢይዟቸው ነው? እንዴት ያለስ ጥበብ ቢኖራቸው ነበረ የሚል ጥያቄ ያስነሳልና እስቲ ይህንንም እስቲ አንዳንድ ነገር በልበት። አዎ እሱ በጣም እንግዲህ በጣም ያስገርም ነው። ለስዕል ያላቸው አክብሮት ለስዕል ብቻ አይደለም ለጥበብ ያላቸው አክብሮት ያላቸው አያያዝ ያስገርም። ለምሳሌ ስዕሎችን ሁለት ነገር ያደርጋሉ። አሁን በልማድ አይተሽ እንደሆነ ስዕሎች ላይ ስስ የሆኑ ነጠላዎችን ሲያደርጉ አይተሻል። ለምን? ለአክብሮቱ ነው። ግን ከዛ በላይ አቧራ ስዕሉ ላይ እንዳይጋገር ለመከለል በማንኛውም ሰዓት ሰው ለጸሎት የማይዘጋጅበት ጊዜ በሌላው ጊዜ ተሸፍነው ይቀመጣል። ትልልቅ አብያተ ክርስቲያን ሁሉም አብያተ ክርስቲያን ስዕል ካለ መጋረጃ አይሳልም። መጋረጃ አለ እንዲሁ ብቻውን ዝም ብሎ አይሆንም። አንደኛው ለአክብሮት ነው። ሁለተኛው ግን ከውጭ የሚመጣውን አቧራ በአጠቃላይ ለመጋረድ ነው። እኔ እዚህ ላይ ያለው ራይል ቤተክርስቲያን መጋረጃው ሲወርድ ዞር በሉ ነው የሚባለው። ምክንያቱም አቧራው በጣም ከፍተኛ ስለሆነ እንዳይቦን ሰው እንዳይታወቅ መጋረጃው በሚወርድበት ጊዜ ሰዎች ገለል ይደረጋል። አሁን አንድ ቦታ ላሳይሽ። አሁን እንግዲህ ቱሪዝም የሚባለው ድርጅት ቱሪስቶች መጥተው የኢትዮጵያን ጥበብ እንዲያዩ በቀናነት ገቢም እንዲፈጠር አድርጓል። ይሄ ቀና ጥሩ ነው። የአሁኑን ከመንገሬ በፊት ወደ የበፊቱን ትንሽ ለምሳሌ እጣን ተባይን የማጥፋት ባህሪ ያለው ጭስ ስለሆነ በቀላሉ ለምሳሌ ጭስ ንብ አትወድም። ለምን? ስለሚያፈናል። እና ተባዮችን እንደዛ ሊመረመር የሚገባው ይሄን ይታመን ስዕሉ ላይ ሊያርፉ የሚችሉ ተባዮች ስዕሉን ሸራው ሊበሉ የሚችሉ ነገሮችን ሁሉ መከላከል ይችላል። ከብል ያለ ነው ስዕሉ ተብሎ ይታመናል። ስለዚህ እጣን ካህናቱ ያጨሱ እላዩ ላይ ለቅዱሳኑ ክብር ነው። እንደገናም ደግሞ ስዕሉን የሚጠብቀው ሌሎች በጣም ብዙ የሚደረጉ እንክብካቤዎች አሉ ለስዕሉ ማለት ለጥበብ አጠቃላይ እና እስከዚህ ዘመን ጊዜ ድረስ ቅርሶች ሊጠበቁ አሁን ወደ አሁኑ ዘመን ብዙዎቹ አብያተ ክርስቲያናት ለቱሪስት ክፍት እንዲሆኑ ተብለው ተደርገዋል። እና በአጋጣሚ እኔ ደብረ ብርሃን ስላሴ ሄጄ ሙሉ ለሙሉ ተከፍቷል። ቀኑን ሙሉ ነው የሚከፈተው እና በጣም ነው የደነገጥኩት። መስኮቱ በጣም ትልልቅ ነው። አቧራ ይገባል። ስዕሎቹ ላይ ይጋጋል እና ቢቸግራቸው መነኩሴው ያን አቧራ ለማስለቀቅ ጨርቅ ወስደው በጨርቅ ሲነኩት ውሃ ቀለም ስለሆነ ወዲያውኑ ዳሜጅ ሆነ። ቀለሙ ውሃ ቀለም ድሮ የኦይል ቀለም የዘይት ቀለም ድሮ የለም። ዘይት ቀለም ቢሆን ደግሞ በማንኛውም ጨርቅ አይጠረግም። አሁን እንግዲህ ያለንን ጥንቃቄ ያለንን ዕውቀት ነው የሚያሳየው። በስልጣን ላይ ያሉ ሰዎች ስለ ጥበቡ ኮንሴፕት ያላቸው ምንም እንጂ የዛን ያህል ዘመን የተጠበቀ ቅርስ በሚጋለጥበት ጊዜ ምን ሊሆን ይችላል ብለው ከመወሰናቸው በፊት ያንን ያዩ እና ደብረ ታቦር ላይ በነበረ የአንድ
ስብሰባ ነው እና እዛ በአጋጣሚ ተገኝቼ ነበር። ሊቃውንቱ ባሉበት ስለ እግዚአብሔር ብላችሁ እንደው በዚህ ሁኔታ 3 ዓመት እንኳን አይቆይም ቅርስ በአቧራ ይካተል ይሄ አሳሰብ እና አሁንም በኢትዮጵያ ውስጥ ላሉ ቱሪዝም ሌሎች አብያተ ክርስቲያናት ካህናት ለነዚህ ሁሉ ያስረዳም ፈልገው ሙያዬ ስለሆነ እባካችሁ ባለሙያ ይንካው እያንዳንዱን ነገር አንድ ነገር በሚወሰንበት ጊዜ ባለሙያ ይንካው ምን ሊያመጣ ይችላል የምናደርገው ነገር ተብሎ እያንዳንዱ ነገር ላይ የሙያ ሰዎች ቢገቡበት በጣም ደስ ይላል። አለበለዚያ ግን አባቶቻችንን ያስቀመጡልን ቅርሱን ብናጠፋ አሁን ለምሳሌ ቅዱስ ላሊበላ የሰራውን ህንጻ መንከባከብ አቅቶ ለመጥፋት የተቃረበ ሆኖ እንዳገኘነው እንደገና ያንን ደግሞ ለማደስ ከፈረንሳይ ሀገር ባለሙያ መምጣት አለበት ብለን እስከ መወሰን ደረጃ ድረስ ከደረስን ፔንቲንጎቹ ልክ እንደዛው ባለሙያ ሪስቶሬሽን በሚደረግበት ጊዜ ረቂቅ ነው። በጣም ከፍተኛ የሆነ ጥንቃቄ ይፈልጋል። አሁን እንኳን በእኛ ደረጃ ጣሊያን ውስጥ ሪስቶር የሚደረጉ የሚታደሱ ስዕሎች ድሮ የነበራቸውን ኦሪጂናሊቲ እያጡ በእርግጠኛ ነኝ አንድ ስዕል ለምሳሌ The Last Supper ድሮ ከነበረው ፒግመንት ወይም ቀለም ያለው ወደ 10% ምናምን ብቻ ሊዮናርዶ ካስቀመጠው ሲታደስ በጣም ብዙ ነገር ተለውጧል። ስለዚህ የድሮ አልተገኘም። ይህ የሆነበት ምክንያት ከጥንቃቄ ሆነኛ ጥንቃቄ ካላደረግን በስተቀር ሌላው ቀርቶ አባቶቻችን ያስቀምጡልን ቅርስ አሁን መንዝረን ልንበላው የምንችለው ቅርስ መቼም በደንብ ሰፋ አድርገህ ነው ያሳየህን። በተለይም አንድ ሌላ ለንጽጽር እንዲመቸን ላነሳም ወደው ጥያቄ ምንድነው ያሁን ጊዜ ትውልድ የዘመናችን ሰው እንደምን ይረዳቸዋል? ምን ያህል ዋጋ እንደተከፈለባቸው ቀደምት የሆኑ ወላጅ አባቶቻችን እናቶቻችን የእጃቸው አሻራ ያረፈባቸው ስዕላት እዚህ ድረስ እንዲደርስ ብዙ ዋጋ እንደከፈሉ መቼም እናምናለን። ካለ ዋጋ እዚህ አልደረሱም ብዬ በግሌም አምናለሁኝና መረዳቱ ምን ያህል ነው? ይሄ ትውልድ እንዴት ይረዳቸዋል ስዕላቶቹን? ምክንያቱም አሁን ስታነሳ እንደነበርከው ብዙ ጥንቃቄ የጎደላቸው ውሳኔዎች እየተወሰኑ ስዕላቱ አደጋ ላይ እንደሆኑ እየነገርከን ነው ያለው። ብዙዎቻችንም በተለያየ አጋጣሚ የተለያዩ ቦታዎች ስናይ በጣም በሚያሳዝን ሁኔታ በሚያስቆጭ ሁኔታ ነው ያሉትና ይህ ትውልድ እንዴት ይረዳቸዋል ብለህ ታስባለህ? እስቲ ይሄንን ነገር እናንሳ። ይሄንን ትውልድ ለምሳሌ እንደው የዋህነቱን እንደው ሞኝነቱን ላሳይሽ ባንድ ነገር አንዲት አውሮፓዊት ኢትዮጵያ ሄዳ ከዳዊቶች ላይ ስዕሎችንና ሐረጎች ሰብስባ አፍሪካን ዛይን ብላ አሳትማ $60 ነበር የሚሸጠው አምሳ እና አውሮፓ ውስጥ ሃት ክሬም በቃ ታትሞ ወደ ሌላ ሀገር የሚሄዱ ከመርከብ ላይ ይመለሳል የተሸጠ እና ይሄ ሀብት ነው። ለምሳሌ ኦይል መፈለግ እንኳን አባቶቻችን ከዚህ የበለጠ ትልቅ ሀብት አስቀምጠዋል እና እኛ ትልቁ ችግራችን ምንድነው? ያለንን ነገር አላውቅም። አባቶቻችን የሳሉት ሁለት ትልልቅ ነገር አለ። አንደኛ በጣም ጥበብ የተሞላ፣ ሁለተኛ ቅዱስ ነው። ሰዓሊያኑ እየጾሙ እየጸለዩ ነው፣ በራእይ ነው የሰሩት። ስለዚህ ቅዱስ ነው ስዕሉ ራሱ አጠራሩ ቅዱሳን
ቅዱሳት ስዕላት እና መጽሐፍቱ ቅዱሳት ናቸው። ስዕሎቹ ቅዱሳት ናቸው። ይሄን መረዳት ያስፈልጋል። ሁለተኛ ስዕሎቹ ብዙ ፍልስፍና አላቸው ብዙ እና እነዛን ራሳቸውን እንኳን የዘመኑ ወጣቶች በስዕል ሙያ በምን እነዛን መመንዘር ይችላል እና ይሄን በደንብ መረዳት ያስፈልጋል። እና ዘንድሮ ትልቁ ነገር ያጠረን ምንድነው? እውቀት በጣም በከፍተኛ ሁኔታ እውቀት የሚባለው ደግሞ ጥልቀት ያለው ለምሳሌ እንደ አባቶቻችን በደንብ እየተተነተነ እውቀት ስዕል በሚሰራበት ጊዜ ሰዓሊ በረጋ ብሎ በደንብ አድርጎ አውቆ መስራት እና እነዛ ስዕሎች ደግሞ ዘመን የሚሻገሩ እንዲሆኑ ማለት ነው። አሁን ቅድም እንደነገርኩሽ ደብረ ስላሴ ውስጥ እንደተሰራ እና እኔ አሁን የኢትዮጵያ ቤተክርስቲያን ስዕሎችን ስንተነትናቸው በጣም የሚያስገርም ነገር አላቸው። ለምሳሌ አንድን ገጸ ባህሪ ወክሎ ወይም ዋናውን ገጸ ባህሪ ወክሎ የሚሳለው ስዕል ከሌላው አጫፋሪ ኮሙት ለመለየት አባቶቻችን ቴክኒክ አላቸው የሚጠቀሙበት ዩኒቨርሳል ብዙ ሀገራት ይጠቀሙበታል። ግን የሚያስገርመው ለምሳሌ ዋናውን ገጸ ባህሪ ከሌሎቹ አግዝፎ ማሳየት እሱ እና አስተሳሰባችን እሱ ላይ እንዲሆን ዋናው ገጸ ባህሪ እሱ እንዲሆን እንድናየው የሚያደርጉበት ለምሳሌ ይህንን ነገር የአውሮፓ ጠቢባን በጣም በብዙ መንገድ ነው የሚገልጹት። ለምሳሌ ፐርስፔክቲቭ የሚባል ጥበብ እሱን በመጠቀም ዋናው ገጸ ባህሪ እንድናይ ያደርጉናል። ለምሳሌ the last supper የሚባለው የጌታ ስዕል ላይ ብዙዎቹ ላይኖች ወደ ጌታ እንዲያተኩሩ ተደርጎ በላይን ፐርስፔክቲቭ የሚባል በሱ ነው የተሰራው። እንደገና ቶናል ፐርስፔክቲቭ፣ አትሞስፌር ፐርስፔክቲቭ ምናምን የሚባሉ በእንደዚህ ሁኔታ ዋናው ገጸ ባህሪ ያደርጉናል። ሜትር አርቲስት አፈወርቅ ተክሌ የራሳቸው በጣም በዚህ ተራቀቁ ናቸው እና ሌሎችም ሰዓሊዎች እንደዚህ በዘመናዊ ውስጥ ያሉ ግን አባቶቻችን በዛ ዘመን ገጸ ባህሪውን እንዲታይ የጣሩ ጥረትን ስናይ በጥበብ ምን አይነት እንደሆነ እናያለን ማለት ነው። ከመስቀሎቹ ጀምሮ መስቀሎቹ ምን አይነት ዲዛይን ምን አይነት ሙቭ ነው መጽሐፍት ላይ የሚሳሉ ሀረጎች የግራፊክስ ጽሁፍ ምን ያህል በጣም ብዙ ነገር ነው ያለው እና ያንን በደንብ ማወቅ ያስፈልጋል። እኔ ሁሉ ጊዜ ወደፊት የዘመኑን ነገር ብቻ ማወቅ ኮሚሽን ቴክኖሎጂ ላይ ማወቅ ብቻ ሳይሆን ወደ ኋላ ሄዱ ደግሞ አባቶቻችን ምን ሰው በእነሱ ላይ ምን እንቀጥል ብሎ ማሰብም ትልቅ ነገር ነው። አንድ ሳይ በረራ አውሮፕላን በረራ የተጀመረው ከዛሬ 500 ዓመት ከእንደውም ከ600 ዓመት ከዛ በፊት እነ ሊዮናርዶ ዲዛይን አድርገው ያ ዲዛይን ዴቨሎፕ ይሆናል ሆኖ ከ500 ዓመት በኋላ ወደ በረራ የመጣ እኛ አባቶቻችን ውስጥ የተደበቀ ሌላ ጥበብ አለ። ያንን ጥበብ እየመነዘረ ወይም ደግሞ እየመረመረ አዲስ ነገር መፍጠር እንችላለን። እንደው ከርዕሳችን እንጂ በዘመናችን ለምሳሌ አሁን አንዲት እናት ወይም የባህላዊ ሕክምና ሰዎች መድኃኒት አለን ለዚህ ልኮር ብለው አሉ። ብዙ ሰዎች ተቃወሙ። መድኃኒት አለን ካሉ ይመርመር ነው እንጂ ተቃውሞ ምንድነው? እኛ አንድ ነገር ለመፍጠር ችሎታ የለንም ብሎ ጨለምተኛ አስተሳሰብ ውስጥ ገብተናል ማለት ነው።
አትችሉም የሚለውን ተቀብለናል ማለት ነው። ይህ የሚያሳስብ እና ግን ዓለም እንዴት ጠቢብ እንደሆነ ማየት ይገባል። ቻይናዎች በአሁኑ ጊዜ ዓለምን ያስደነቀ የሕክምና ጥበብ የፈጠሩት ከትራዲሽናቸው ከባህላቸው የባህል ሪቮሉሽን ብለው እያንዳንዱን እየመረመሩ የሚጠቅመው ከማይጠቅመው እየለዩ ነው ይሄን ታምር ይሰው። ብዙዎቹ የኛ መጽሐፍ በምዕራቡ ዓለም ብዙ ነገር ይወሰድባቸዋል፣ ብዙ ጥበብ ይወሰድባቸዋል። ስለዚህ ስዕሉንም ብዙ ልንመረምር ይገባል። ብዙ ነገር አለ። እሺ እግዚአብሔር ይስጥልኝ። በእውነት በጣም ብዙ ቁም ነገሮችን እያየን ነው። እስቲ ንጽጽሩን እንየው። አሁን በገበያ ላይ ብዙ የውጭ ሀገር ስዕላትን እናያለን፣ በተለይም በቤተክርስቲያናት አካባቢ እና እንዲህ ያለ በረቀቀ ጥበብ በተመስጦ በብዙ ነገር የተሰሩ ስዕላቶች ወደ ጎን አልተተውም ወይ? እየተጠቀምናቸው ያሉ ስዕላት የውጭ ሀገር ስዕላቶች አይደሉም ወይ? እና ይህ ነገር አንተን አያሳስብህም ወይ? እስቲ ይህንን እናንሳ። በጣም ጥሩ ነገር ነው። መጀመሪያ ጊዜ እንደው መርዶ እንዲሆንላቸው ብዙ ሰዎች በአውሮፓ ውስጥ የተሳሉት ስዕሎች አንዳንድ ጊዜ ለፍልስፍና ተግባር የተሰሩ ስዕሎች የቅዱሳን ስዕላት እንኳን ቅዱሳት ስዕላት ቢሆኑ እንኳን አንዳንድ ለፍልስፍና የተሳሉ በቃ የተረጋገጠ ለምሳሌ ፍሎሬንስ ውስጥ ያለው የቅዱስ ዳዊት ተብሎ የተሰራ ራቆት ስዕል በጥበቡ እጅግ ልዩ በቃ አሁን ማይክላንጀሎ የሚባሉት በአናቶሚ በምን በጣም ይፈራል እና ሰውን ለመስራት ሪያሊስቲክ የሆነ ለመስራት ወደ ሰው የቀረበ ስዕል ይሰራሉ። ግን ምንድን ነበር የሬኔሳንስ ሰዓሊዎች ዋና ዓላማቸው ምንድን ነበር ብለን በምናይበት ጊዜ አንድ ትልቅ ዓላማ አላቸው። የምዕራባውያን ስልጣኔ ክላሲካል ታይም የነበር ወይም ደግሞ ሄለኒስቲክ የሚባለው የግሪኮቹ ስልጣኔ እሱ ተቋርጧል። ብዙ ጥበብ ተቋርጧል እና አሁን ከ15ኛው መቶ ክፍለ ዘመን በዛ የነበሩት ጠቢባን ወይም ፈላስፎች እንደገና ያን ጥበብ ማስጀመር አለበት የሚል እንደዚህ ነበራቸው እና አሁን የአቴንስ ጠባቂ የነበረው ዚዮን እንትኑ ተሰጥቷል፣ ሐውልቱ ተሰጥቷል። ራቁቱ ልክ እንደ ዴቪድ ማለት ነው፣ አሁን እንደ ዳዊት እና ማይክላንጀሎ የደገሙት ዚዮስ የከተማዋ ጠባቂ እንደተሰራው ሁሉ የቅዱስ ዳዊትን ደግሞ የፍሎሬንስ ጠባቂ ተደርጎ ነው የተሰራው። ኮንሴፕቱ ስታዩት ከክርስትና ዓላማ ጋር አይሄድም። ይሄ ፍልስፍና በፍልስፍናው ራሱ የቻለ ደስ የሚል ነገር ጥሩ ነገር ግን ሃይማኖታችን ሌሎቹም ወደ ውስጥ ገብታችሁ በምታዩበት ጊዜ ስዕሎቹ በአብዛኛው የተሰሩት በፍልስፍና አስተሳሰብ ለምሳሌ ሲስነቻፕ ውስጥ ያሉት ሲሊንጉ ላይ ያሉ ስራዎች በአብዛኛው በፍልስፍና ጋር በጣም በቃ ፈላስፎቹ የሚፈላሰፉበት እና የኛ አባቶች ደግሞ እንግዲህ አውሮፓውያን በፍልስፍና የተራቀቁ ናቸው። የኛ አባቶች ደግሞ በሃይማኖት የተራቀቁ እያንዳንዱ ስራ ሲሰሩ በሃይማኖት እና እየጸለዩ እየሰገዱ እየጾሙ በራእይ እግዚአብሔርን እያዩ ቅዱሳንን እያዩ ይሰሩ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ስዕላትን
በምናይበት ጊዜ የአምልኮ መንፈስ ይሰማል። ሌላው ደግሞ አንድ በጣም እንድናስበው የሚያስፈልግ የቴዎሎጂ ልዩነት አለ። ምዕራባውያኑ ወደ ስጋው ያደላሉ። የክርስቶስ ከመንፈሳዊ ለምሳሌ ከመለኮቱ ይልቅ በስጋዊ ነገር የሰራው ነገር ላይ ያለ። ኢትዮጵያውያን ደግሞ ኢየሱስ ክርስቶስ የመለኮት የአምላክነቱ ማግኒፋይ ያደርጋሉ፣ ያተልቃሉ። ይሄ ሁለት ልዩነት አለ። ስለዚህ አሁን ሄደሽ ወደ ጣሊያን ውስጥ ስትሄጂና ስዕሎችን ስታያቸው አናቶሚ ላይ ይሄ የሰውነት ቅርጽ ላይ ሌሎች ምናምን ላይ በጣም ያተኩራሉ። ኢትዮጵያውያን ደግሞ ያንን በጨርቅ ይሸፍኑታል። አንድ ነገር ማንኛውም ሰው እንዲያየው የሚፈልገው ምንድነው የአውሮፓውያን እዚህ አናቶሚ ላይ ሌላውም ላይ መጨነቃቸው ጥበቡ ላይ መጨነቃቸው በስጋዊ ጥበብ እንዲራመዱ አድርጓቸው። የኛ ደግሞ አባቶች ወደ ፍጹምነት ወደ ንጽሕተ ሥላሴ የሚያደርስ ሌላ የጥበብ መንገድ መንፈሳዊ የጥበብ መንገድ ያዙት። ስለዚህ አሁን ምርጫ ነው ዓለማዊ ጥበብ መራቀቅ ወይም በመንፈሳዊ ጥበብ መራቀቅ። ይሄ ነው መንፈሳዊያን ዓለማውያንን ያሉት፣ ዓለማውያን ግን መንፈሳዊያን ያሉት። ግን ሁለቱንም ደግሞ ኮምባይን ማድረግ ይቻላል። ሁለቱንም ጥበብን ከአውሮፓውያን መውሰድ ይቻላል። ብዙ የሚበልጡ ነገር አለ በስጋዊ ነገር እና ያንን ወስደን መንፈሳዊነታችንን እንገልጽ እና ይሄ ነው እንትኑ ዋናው ነገር። ጥሩ ነጥብ ነው ያነሳኸው። እስቲ ወደ ውይይታችንን ወደ መጠቅለሉነን ተመልካቾቻችን የምትከታተሉት በአደባባይ ሚዲያ ተዘጋጅቶ የሚቀርብላችሁ የጥበብ የተሰኘው ዝግጅታችን ነው። በውይይታችን ዘና ያላችሁ ቁም ነገር እየተጨበጣችሁ እንደሆነ ተስፋ እናደርጋለን። እስቲ አንድ ጥያቄ ላንሳ። ይህ ትውልድ እንዴት ያለ ጥበቃን ለስዕላት ቢያደርግ እንዴት አይነትስ ለስዕላቱ ጥበቃ ለማድረግ እንዴት አይነትስ መረዳት እንዲኖረው ያስፈልጋል ብለህ ታስባለህ? ምክንያቱም ቅድም እንደነገርከኝ ብዙ አሳሳቢ ነገሮች አሉና በአንተ በኩል እንደው ምክርም ሀሳብም ለሌሎችም ለሚመለከታቸው ሁሉ ምክንያቱም የአንድ ወገን ስራ አይደለምና የሁላችንም ቅርሶች ናቸው እና ለመጪው ትውልድ ለወደፊት እንዲተላለፍ ለማድረግ ምን ቢደረግ ጥሩ ነው ትላለህ? ምን አይነት ሀሳብ አለ በአንተ በኩል? አዎ እንግዲህ ሁለት ነገሮች ያስፈልጋሉ። አንደኛ ማወቅ ያስፈልጋል። ምሳሌ አንደኛ ስዕሎቹን የሚስሉ ሰዓሊያን ያው ሁሉ ጊዜ እንደ ድሮ አይደለም ማድረግ አለ። ሌሎች ነገሮች አሁን ለምሳሌ ከፐርስፔክቲቭ እንደዚህ የጨመር ማሳደግ አለ። በምናሳድግበት ጊዜ ግን ኮፒ ላይ አውሮፓውያን ኮፒ ሳናደርግ የራሳችን አንደኛ የራሳችን ተፈጥሮ ሁለት የአባቶቻችን እያደረግን ወደ ማደግ አይደንቲቲ ያስፈልጋል። ኢትዮጵያዊ አይደንቲቲ አለመተው እና የራሳችን አይደንቲቲ በደንብ አድርገን ሁለት የቅርስ ጥበቃ እንደተመለከተ አንድ ከፍተኛ ጥናት ማጥናት ያስፈልጋል። በደንብ አድርጎ በጉዳዩ ላይ ሪሰርች ነው እና ከዛ በሪሰርች መሰረት ደግሞ ለቱሪዝሙ ከፍተኛ በጀት ያስፈልጋል።
ከፍተኛ ቱሪዝም አንድን ሀገር በካለጭስ የሚያሳድገው ኢንዱስትሪ ምናምን ቦታው ሳይሆን የሚያሳድግ ነው። ለምሳሌ አሁን ጣሊያን እና ፈረንሳይ ሌሎችን በምናይበት ጊዜ ቱሪስት እንደ በግ በቃ መንገዱ ኢትዮጵያ ደግሞ ብዙ የሚጎበኙ ገዳማት የሚጎበኙ አካባቢዎች አሉ እና መንፈሳዊ ነገር ሳይነካ እነዚህ ታላላቅ ሙዚየሞችን በመስራት ብዙ ነገር ማድረግ ይቻላል። ለምሳሌ ዳጋ እስጢፋኖስ ወይም ደግሞ እንዳለ ሐይቅ ውስጥ ያሉት ደሴቶች ውስጥ ያሉት ቅርሶች በቃ ቁጥራቸው በጣም የሚያስገርም ነው። እነዚህ ቅርሶች ትልልቅ ነገሮች ናቸው። ከተማ ውስጥ ለምሳሌ የባህር ዳር የመንግስት ሰዎች ምን ያህል ሙዚየም ያሰሩ ወይም ደግሞ ውጭ ያለ ህዝብ ሰው ምን አለበት አንድ ሙዚየም እዛ አካባቢ ይሰራል እና አንድ መጽሐፍ አይቻልም ከዘፍጥረት እስከ ራዕይ ድረስ በሲምቦል የተጻፈ ማለት ስዕሎች ናቸው፣ ሐረጎች ናቸው። እኔ እንዲህ አይነት ውድ አይነት መጽሐፍ አይቻልም። ውድ ማለት ነው ፕራይስለስ። ይሄ ኩታቦት ውስጥ ነው የተቀመጠው። ከልጄ ጋር ጎንደር ለማየት ሄደናል እና ልጄ የንግስት እሌኒ አጽም አለ እና ያንን ማሰብ የንግስት እሌኒ አጽም ነው ስትል አንዱ የሚያስጎበኘው በሆነ ሳጥን ውስጥ እዛ ጋር ነው። ምን ያህል እንደው ምንድን ነው በቃ አበደች ልጅ። እያንዳንዱ ስናይ ሀዘን እየጨመረብን አንዷ ፍራግመንት ሂስትሪ ትንሿ ጎንደር ውስጥ ያለች ባህር ዳር ያለው እያንዳንዱ ፍራግመንት እያንዳንዱ ሚዚየም ውስጥ የሚቀመጥ የበሩ አሰራር የምዋስ የሚተነተን እና በዚህ ጉዳይ ላይ ሙያተኞች ራሳቸው ቦታው ላይ ይቀመጡ። ይሄ የሚያሳየው ምንድነው? ለእያንዳንዱ ነገር ሙያተኛ ተቀመጠ ልቡን አይነካም እና ሁልጊዜ ፖለቲከኞች ሁሉ ቦታ መጣል የለባቸው። ለሙያተኞች እስቲ ቅድሚያ ትንሽ ነገር ይስጡ እና ይሄን የግድ ባለሙያ በሌላው ሙያ ስራ ላይ የሚያተኩሩ ለውጥ ሊያመጡ የሚችሉ ለውጣቸው የሚመዘን ሰዎች በየቦታው እንደዚህ ካልሆነ የኢትዮጵያ ቅርስ በጣም ትንሽ ዓመት ውስጥ ለማናየው ይደርሳል። እግዚአብሔር ይስጥልን ሊቀ መዘምራን ይልማ ኃይሉ። ትልቅ ማሳሰቢያም ጥቆማም ምክርም ነው የሰጠህን። በዚህ አጋጣሚ ስለ ልጅ ስታነሳ አሁን እያሰብኩ ነበር። እንግዲህ አንድ ቀን እንግዳችን እንደምትሆን አስባለሁ። ዘማሪት እንደሆነች አውቃለሁ፣ እንደምትዘምር አውቃለሁ እና እስቲ የተወሰነ ነገር ስለ ቤተሰቦች እስቲ ንገረን በመጨረሻ። እንግዲህ የኔ ቤተሰብ እግዚአብሔር ያሳደጋቸውን ብዙ ጊዜ በድያቸዋለሁ። ብዙ ጊዜ ያው በመዝሙሩ በየቦታው ስለምዘዋወር ባለችኝም ጊዜ ደግሞ ስዕልም ስለምሰራ ስለምል ትንሽ ቤተሰቦቼን በድያቸዋለሁ። ግን እግዚአብሔር እውነት ከኔ ጋር ነው እና እንደ ስንፍና ሳይሆን ልጆቼ በጣም የተባረኩ ናቸው። እግዚአብሔር መዝሙር አሳትማለች የኔን መዝሙሮች ነው እና እንደውም አሁንም ኢትዮጵያ ነች ያለችው ብላ ነው የሄደችው እና አሁን
የመጨረሻ ዓመት ዩኒቨርሲቲ ተማሪ ነች። ያቄም ሁለተኛው ልጄም እንደዚሁ በጣም ብራይት የሆነ ልጅ ነው። አምላክ እንደዚሁ በጣም እንደዚሁ እሱም ደስ ነውና 3 ልጆች አሉኝ። ባለቤቴ ወይዘሮ ሩት እሷም በህፃናት ጉዳይ ላይ ያጠናችው። እንደውም በቅርብ አንድ ጥሩ ስራ እንሰራለን ብለን በህፃናት ጉዳይ ላይ አንድ የሆነ ነገር ለማድረግ እያሰብን ነው እና ጥሩ እውቀት አላት ህፃናት ጉዳይ ላይ እና ይሄ ነው የኔ ቤተሰብ ሁኔታ። መልካም እንግዲህ ልጅህም ያንተን ፈለግ እንደተከተለች እናያለንና ዝማሬዎቿን በጣም ግሩም እንደሆኑ አይተናል። በእውነት ለእናንተም ለወላጆቿ ምስጋና ይገባል ብዬ አስባለሁኝ። ለብዙዎቻችን ምሳሌ የምትሆኑ ናችሁና የእናቷ ድካም ነው እናቷ በጣም ኢንቨስት ያደረገችባት በጣም በጥንካሬ ነው ያሳደገቻቸው እናታችን። በእውነት ልናመሰግን እንወዳለን እናንተን ጥሩ ምሳሌዎቻችን ስለሆናችሁ። በመጨረሻ እስቲ መቼም አውደ ዓመት ነውና እንደው ፍቃድህ ከሆነ በመጨረሻ አንድ መዝሙር ዘምረህልን በዚሁ እንሰናበት። እሺ እንግዲህ ያው የተለመደውን የትንሣኤ መዝሙር ይሁንና መኑ ሰዎች የሚለውን ዘምርላችሁና እንሰነባበታለን። ይሁንና መኑ ሰዎች ድንጋዩ ተፈነቃቅሏል፣ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። ይሁንና እመኑ ሰዎች ድንጋዩ ተፈነቃቅሏል፣ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክቱ ነጭ ለብሰው ምስራቹን አበሰሩ፣ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል፣ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እግዚአብሔር ይስጥልኝ። እንግዲህ መልካም ዓመት ባለውላችሁ። በዘመናችን ያለውን መቅሰፍት ደግሞ እግዚአብሔር ያስወግድልን። አባቶች ጸልዩ፣ ወንድሞች ሁላችሁም ጸልዩ፣ ክፉ በሽታ እንዲወገድልን። በመጨረሻ ማሳሰብ 2 ነገር አለ። አንደኛ በኢትዮጵያ ውስጥ ያሉ ቅርሶቻችንን በጥንቃቄና በጥበብ በማስተዋል እንጠብቃቸው። ሁለተኛ በዓለማት ላይ የኢትዮጵያ ቅርሶች ተበትነው እንደውም በደንብ የሚሸጥበት ቦታ ይህንን በየቦታው ያለው ቅርሳችንን እየገዛን ወደ ሀገር ውስጥ መመለስ እና ይህንን ለማድረግ ዲያስፖራ ውጭ ያለው ደግሞ ቅርሶቻችንን እንዲያስስ አሳስባለሁ። እግዚአብሔር ስለሰጠን ጊዜ እሺ እኛም እናመሰግናለን። ውድ ጊዜህን ሰውተህ ከኛ ጋር ስለቆየ የበዓል እንግዳችን ስለሆንክና ብዙ ቁም ነገሮችን ስላጫወትከን በእውነት ከልብ አመሰግናለሁ።
የተወደዳችሁ ተመልካቾቻችን ይህ በአደባባይ ሚዲያ ተዘጋጅቶ የቀረበላችሁ ቤተ ጥበብ የተሰኘው ዝግጅታችን ነው። የበዓል ዝግጅታችን ነበር። እንደተደሰታችሁ ቁም ነገር እንደጨበጣችሁ እናምናለን። በሌላ ዝግጅት በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ እንላለን። ቸር ሰንብቱ።